ችን ሳንወጣ ፓስፖርት በ5 ደቂቃ ውስጥ እንዴት አድርገን መሙላት እንደምንችል አንድ በአንድ አብረን እናያለን። በቅድሚያም ወደ ጎግል ክሮም እንገባለን። ጎግል ክሮም ከገባን በኋላ ኢትዮጵያ ፓስፖርት ሰርቪስ .gov.ኢቲ የሚለውን ሰርች እናደርጋለን። ኢትዮጵያ ፓስፖርት ሰርቪስ .gov.ኢቲ የሚለውን ሰርች ከዛ በዚህ መልኩ ያመጣልናል። አፕላይ ፎር ኢትዮጵያን ፓስፖርት ኦንላይን የሚለውን አንድ ክሊክ እናደርገዋለን። ከዛ እንደምታየው በዚህ መልኩ መጥቶልናል። ስታርት ኒው አፖይንትመንት መጥቷል። ሬጅስተር አለ፣ ቼክ ስታት አለ። እኛው የምንፈልገው ስታርት ኒው አፕሊኬሽን ነው። እሱን አንድ ክሊክ እናደርጋለን። አዲስ ፓስፖርት ነው የምንፈልገው። ስለዚህ ኒው ፓስፖርት አፖይንትመንት የሚለውን አንድ እዚህ ጋር 5 ሙሉ መሰረታዊ ነገሮች አሉ። አንደኛው ሳይት ሴሌክሽን ነው፣ ሁለተኛው ዴት ኤንድ ታይም፣ ሶስተኛው ፐርሰናል ኢንፎርሜሽን እና አራተኛው ሰመሪ፣ አምስተኛው ደግሞ ፔመንት ነው። ስለዚህ አሁን መጀመሪያ ሳይት ሴሌክሽን እንሞላለን ማለት በመጀመሪያው ስቴፕ ሳይት ሴሌክሽን ላይ መጀመሪያ ሳይት ሴሌክሽን የሚል አለ፣ ሁለተኛ ሲቲ አለ፣ ሶስተኛ ኦፊስ አለ፣ አራተኛ ዲሊቨሪ ነው። መጀመሪያ ሳይት ሴሌክሽኑን እንመርጣለን። ሁላችሁ የሚቀርባችሁ ነው የምትመርጡት። እኔ ኦሮሚያ ነው የምለው። ሲቲ ኦሮሚያ ውስጥ አዳማ እና ጅማ ነው። አዳማ ላይ አለ። ዘን እዚህ ጋር ኦፊሱንም አዳማ ኢሚግሬሽን ነው ማድረገው። መጀመሪያ አዳማ ስለመረጥኩኝ ማለት ነው። ዘን እዚህ ጋር ደግሞ ዲሊቨሪ ሳይት አለ፣ መወስድበት ፓስፖርቱ ማለት ነው። እዛው አዳማ ኢሚግሬሽን ኦፊስ ነው። ስለዚህ እነዚህ ሞልተናል ማለት ነው። የመጀመሪያውን ስቴፕ ቫሪፋይ ካደረገልን በኋላ ነው ኔክስት ማለት የምንችለው። ቫሪፋይ ካላደረገልን ኔክስት ማለት አንችልም። ጠብቋለን ማለት ነው። ኦኬ ቫሪፋይ አድርገንና ኔክስት እንላለን። ከዛ ስቴፕሱ ነው ዴት ኤንድ ታይሙ ነው የምንመርጠው። እዚህ ጋር ጃንዋሪ ደግሞ ሰዓት ጠዋት ነው የሚመቸኝ። እኔ ጠዋት መርጫለሁ። ኔክስት እንለዋለን። እዚህ ጋር አሁን ኢንፎርሜሽናችን ፐርሰናል ኢንፎርሜሽን አንድ መሳሳት የለብንም። እንደገና ደግሞ ግዴታ ያለብን እነዚህ በቀይ ኮከብ ያለባቸው ነው። መጀመሪያ በእንግሊዝኛ ስማችንን እንጽፋለን ከነያታችን። እዚህ ጋር ደግሞ በርዝዴው በግሪጎሪያን ካላንደር ነው በውጭ ማለት ነው። መጀመሪያ ወር ነው እንሞላው፣ ከዛ ቀን፣ ከዛ በኋላ ዓመተ ምህረት ነው። እዚህ ያደረግን እንሞላዋለን ማለት ነው። እዚህ ጋር ዓመተ ምህረቱን ስትሞሉ ከአይዲያችሁና ከልደት ሰርተፊኬታችሁ እንዳይለያይ መጠንቀቅ አለባችሁ። ብዙ ጊዜ ብዙ ሰዎች የሚመለሱበት በዚህ ምክንያት ስለሆነ ማለት ነው። እዚህ ጋር ድጋሜ ስም በአማርኛ የአባት ስም እና የአያት ስም እንጽፋለን። ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ሰብስክራይብ አላደረጋችሁም፣ ሰብስክራይብ እያደረጋችሁ። እዚህ ጋር ደግሞ ካንትሪያችንን እንመርጣለን። ኢትዮጵያ ከላይ ነው ያለው። ሌላ ቦታ ሆናችሁ ሌላ ፓስፖርት የምትሞሉ ካላችሁ ነው ከኢትዮጵያ ውጭ እነዚህ ነገራት የምትመርጡት። እኛውን ቀጥታ ከላይ ኢትዮጵያ ትመጣላለች። ኢትዮጵያ ኢሚግሬሽን በነሱ ኦንላይን ስለገባ ማለት ነው። በኢትዮጵያ ክሊክ ከዛ እዚህ ጋር ስልክ ቁጥር ይጠይቀናል። ኢሜል እና የትውልድ ቦታ ይጠይቀናል። እዚህ ጋር ስልክ ቁጥር እንጽፍለታለን። መጻፍም አለመጻፍም ግዴታ አይደለም ማለት ነው። ግዴታ አይደለም ማለት ነው። እኔ ስለምፈልግ ኢሜይልን አስገብቻለሁ። እዚህ ጋር ግን በርዝ ፕሌሱ ግዴታ መግባት አለበት። እሱ ግዴታ መጻፍ አለበት። እሱ እንጽፋለን። ከዛ እዚህ ጋር በርዝዴ ሰርቲፊኬት አለች ከላይ የምትጻፍ ሰርቲፊኬቱ ላይ እሱን እናስገባለን።
ከዛ በኋላ ሰሌክት ኦኩፔሽን ይላል። ስራችሁን ታስገባላችሁ። እሱም ግዴታ አለም። ሄር ከለር ግዴታ አለም፣ ብላክ እንለዋለን። ጾታ ግዴታ መግባት አለበት። እዚህ ጋር ጾታ እንመርጣለን። መጨረሻ ላይ እዚህ ጋር የትዳር ሁኔታ ነው። ብቸኛ ከሆንክ ሲንግል፣ ያገባ ከሆነ ሜሪት፣ ሶስተኛ የፈታ ነው፣ አራተኛ የሞተበት ነው። ስለዚህ ሲንግል ከሆናችሁ ሲንግል፣ ያገባችሁት ነው ማለት ነው ሲንግል። እዚህ ጋር በቃ ፐርሰናል ኢንፎርሜሽናችንን ሞልተን ጨርሰናል ማለት ነው። ፐርሰናል ኢንፎርሜሽን በዚህ መልኩ ተሞላ። አሁን ቀጣይ እንሄዳለን። ኔክስት እዚህ ጋር ሰሌክት ሪጅን ይላል። ኦሮሚያ ያለዋለሁ። ሲቲ በዚህ መልኩ ሞልተን ጨርሰናል ፐርሰናል ኢንፎርሜሽናችንን። አሁን ቀጣይ ሰመሪ እና ምንድነው የሚቀረን? ፔመንት ነው። አንዴ ኔክስት እንለዋለን። ከዛ እዚህ ጋር ፋሚሊ መንበር መሙላት ከፈለጋችሁ ትሞላላችሁ። ፋሚሊ ዲቴል እዚህ ጋር ይጠይቀናል። አድ ፋሚሊ ማድረግ የፈለጋችሁ ማለት ትችላላችሁ። እኔ አሁን ኔክስት ነው የምለው መሙላት ስላልፈለኩ ማለት ነው። ከዛ በዚህ መልክ ያመጣላል። ፓስፖርት እዚህ ጋር ባለ ስንት ነው የምትፈልጉት? 32 ፔጅ ነው፣ 64 ነው፣ 92 ነው ይላችኋል። ይሄ 32ን መርጫለሁ። ቫሪፋይ አድርገናል። እዚህ ጋር ሰብሚት እንባለን ማለት ነው። እዚህ ጋር አሁን ከላይ መታወቂያ ከስር ደግሞ የልደት ሰርቲፊኬት ነው የምናስገባው። ወደ ጋለሪያችን እንገባና መታወቂያችንን ሰሌክት እናስገባለን። የልደት ካርዳችንን እናስገባለን። ብራውዘር ጨርሰናል ማለት ነው። እዚህ ጋር አስገብተናል። አፕሎድ ሰመሪያችን በዚህ መልኩ መጥቶልናል ማለት ነው። አታችመንት ኢንፎርሜሽን የሞላ ነው። ቀጠሮ ያሳዝንበት ቀን በዚህ መልኩ አለ። ከዛ እዚህ ጋር የክፍያው አካሄድ ነው። 5000 ብር ነው። እዚህ ጋር ሲቢ ብር መክፈል ትችላላችሁ፣ ንግድ ባንክ መክፈል ትችላላችሁ እና ቴሌ ብር መርጨው ነው። ቴሌ ብሩን ከመረጥኩት በኋላ እኔ የምከፍልበትን የራሴን ኮድ ይልክልኛል ማለት ነው። በዚህ መልኩ ለምሳሌ እዚህ ጋር ኤፒ 10 ምናምን የምትለው የኔ ኮድ ናት ማለት ነው። እኔ የምከፍልበት ነው። እዚህ ጋር የአፕሊኬሽኑ ነምበር አለኝ፣ ስልክ ገብቷል፣ ስም የሙሉ ኢንፎርሜሽን አለ። አሁን ቀጥታ መክፈል ነው ማለት ነው። በዚህ ኮድ ጨርሰናል። እናመሰግናለን። ሌላ በዚህ መልኩ መስራት ያለብኝና እንድሰራ እናንተ የምታበረታቱኝ ነገር ካለ ኮሜንት ላይ አሳውቁኝ። እኔም እንድሰራ ሌላ አይዲያ ኮሜንት ላይ አስቀምጡልኝና እኔም እየሰራው እኔም ልበርታበት። ሰብስክራይብ አድርጉኝ፣ ላይክ ኮሜንት አድርጉኝ። እንደገና ደግሞ አሰራሬ እንዴት ነው? አዲስ ጀማሪ ነኝ። ኮሜንት አሳውቁኝ ኮሜንት ላይ፣ እኔም ኮሜንታችሁን ፈልገዋለሁ። መልካም ቀን።